ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦቼ እና ተከታታዮቼ እንዴት ከርማችኋል? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ያው ቀለል ባለ መልኩ የካስተር አሰራር ይዤላችሁ መጥቻለሁኝ። ወደ አሰራሩ ቀጥታ እንሄዳለን። አብራችሁን ቆዩ እና በመጀመሪያ ደረጃ እዚህ ጋር የምሰራበትን ብረት ድስት፣ ማማሰያ፣ ማንኪያ እንዲሁም ደግሞ እዚህ ጋር የሚያስፈልጉ የራሱን ግብአት አቅርቤያለሁኝ። እዚህ ጋር ካስተር የሞዝ ውሃ ነው። እሺ ይሄ ነገር ከሌላችሁ ሞያ ወርድ የሚባል አለ፣ እሱ መጠቀም ትችላላችሁ። እዚህ ጋር ደግሞ ካስተርድ ፓውደር ይታያችኋል ጽሁፉ ብዬ አስባለሁ። ካስተርድ ፓውደር አለ። እዚህ ላይ ደግሞ ቀዝቃዛ ውሃ ነው በቅድሚያ ያቀረብኩት፣ አንድ ኩባያ ውሃ። እዚህ ላይ ፓውደር ወተት ነው ያለኝ እና ይህንን ቀጥታ በማንኪያ እየለካን ወደ ብረት ድስቱ እናደርጋለን ማለት ነው። እዚህ ጋር ወተት ፓውደር ነው እያደረኩ ያለሁት፣ 5 ማንኪያ አደርጋለሁኝ። አምስት ማንኪያ ፓውደር ወተቱን አደርግበታለሁ። ከዛም በኋላ ደግሞ በተመሳሳይ ማንኪያ በተመሳሳይ ቁጥር ካስተር እንጨምራለን ማለት ነው እዚህ ላይ እና ካስተሩን በጣም መሙላት የለብንም። መታ እያደረግን በጣም እንትን ስለሚል በጣም ስለሚሞላ በጣም የደቀቀ ስለሆነ መታ እያደረግን ነው መጭለፍ ያለብን ዱቄቱን እና 5 ማንኪያ ነው በሻይ ማንኪያ፣ በትልቁ በሻይ ማንኪያ 5 ማንኪያ ወተት፣ 5 ማንኪያ ደግሞ ፓውደራውን የካስተር ፓውደር ነው የምንጨምረው ማለት ነው። ከዛ እዚህ ከቅድም ያላሳየዋችሁ ስኳር ነው። 1 ስኒ ከግማሽ ነው የምጨምርበት ስኳሩ፣ 1 ስኒ ከግማሽ። አንድ ስኒ ከግማሽ፣ ይሄ ግማሹ ነው። ቅድም ያሳየዋችሁን አሁን ደግሞ የሙዝ ውሃ እኔ ያው እንግዲህ በአረብ ሀገር የምትኖሩ እህቶቻችን ታውቁታላችሁ ብዬ አስባለሁ። ይሄ ነገር ከሌላችሁ እንዳልኳችሁ የማያወርድ የሚባል አለ። ያው ካሜራው ላይ አላስገባሁላችሁም እንጂ እና ከዚህም በፊት ከሰራሁት መሀል ለብያ ላይ አለላችሁ፣ እዛ ላይ ማይወርድ ታገኙታላችሁ። ከዚህ በፊት የሰራሁት ቪዲዮ አለላችሁ፣ ከፈለጋችሁ ሜንሽን አደርግላችኋለሁ። እና በክዳኗ ሙሉ ነው ያደረኩት። ከዛ እዚህ ጋር ቀዝቃዛ ውሃ ነው አሁን የምጠቀመው፣ 1 ኩባያ። ወተቱና ካስተርድ ፓውደሩ እንዳይጓጉልብኝ በቀዝቃዛ ውሃ በደንብ አድርጌ መተዋለሁኝ ማለት ነው፣ እዚህ ጋር እንዳይጓጉልብን። ከዛ እኔ ውሃ በሌላ እንትን እያፈላሁ ነው ያለሁት፣ ይሄኛውን እንትን እስከምል ድረስ እንዳይጓጉል፣ ይሄንን እስከምመታው ድረስ ውሃ እየፈላ ይቆያል ማለት ነው። በደንብ አድርጋችሁ እዚህ ጋር ዱቄቱን እየፈለጋችሁ መምታት አለባችሁ። ምክንያቱም እሳት ላይ ስትጥዱት ይጓጉላል፣ ለዛ ነው። እና እስኪ ጠፋ በደንብ መምታት አለባችሁ። ዙሪያውን ማየት አለባችሁ፣ ማስለቀቅ አለባችሁ። ዙሪያውን እንደዚህ እያደረጋችሁ እዚህ ጋር ያፈላሁትን ውሃ አቅርቤያለሁኝ። ቀጥታ አሁን እንትን 2 ኩባያ፣ ቅድም 1 ኩባያ አድርገናል እንዳያችሁት ቀዝቃዛውን። አሁን ደግሞ የፈላ ውሃ አሁን 2 ኩባያ አድርጋለሁኝ። በኋላ ደግሞ ውፍረትና ቅጥነቱን አይቼ እጨምራለሁ ማለት ነው። አሁን ግን ለጊዜው 2 ኩባያ ትኩስ ውሃና 1 ኩባያ ቀዝቃዛ ውሃ ነው እንግዲህ እዚህ ጋር እየጨመርን ያለ ነው።
ትኩስ ውሃን የጨመርኩበት የፈላ ውሃ ማለት ነው። ከዛ ቀጥታ ወደ ጋዙ ነው የምንጥደው። እንደዚህ ካደረግን በኋላ ወደ ጋዙ ወስደን እንጥዳለን። ከዛ እዛ እያማሰልነ በጣም እንትን የሚልብን ከሆነ የሚወፍርብን ከሆነ እዛው አይተን ወዲያውኑ ውሃ መጨመር እንችላለን ማለት ነው። እጃችሁን መቧዘን የለበትም። በዛ ላይ ትኩስ ውሃ ነው። እንዲሁም ደግሞ እሳት ላይ ከተጣደ በስሩ የመጓጎል ባህሪ ስላለው ማቋረጥ የለባችሁም። እዚህ ጋር ያያችሁ ከሆነ አሁን እየወፈረልኝ ነው። በደንብ እስከሚወፍር ድረስ እንደዚህ በጥንቃቄ ቶልቶሎ ብላችሁ ሳታቋርጡ እጃችሁን ሳትቦዝኑ ወደዚህ ሳትሉ አንድ ልብ ሆናችሁ ነው ማማሰል ያለባችሁ። ይኸው እዚህ ጋር አሁን ያያችሁ ከሆነ እየወፈረ ነው። እዩት እንግዲህ አሁን እዚህ ጋር አሁን ትንሽ ውሃ ያስፈልገኛል። በነገራችን ላይ እኔ ብዙ ጊዜ ለክቼ አላደርግም ውሃ ለእናንተ ብዬ ነው እየለካሁ ያለሁት እና በግምት ባይኔ መለየት እችላለሁ እኔ እና አሁን ግማሽ ኩባያ ነው እዚህ ጋር የጨመርኩት። በነገራችን ላይ ግማሽ ኩባያ ውሃ ስለሚያስፈልግ ጨምሬዋለሁ። በጣም ከወፈረ ፍሪጅ ከከተታችሁት በጣም ደረቅ ስለሚሆን መካከለኛ ለላ ያለ እንዲሆንላችሁ ከፈለጋችሁ ውሃውን በመጠኑ መጨመር አለባችሁ። ስለዚህ እኔ አሁን ስንት አረግን ማለት ነው? አጠቃላይ ቀዝቃዛ ውሃ አንድ መጀመሪያ፣ ሁለተኛ ላይ ደግሞ 2 ኩባያ የፈላ ውሃ፣ 3 ደግሞ እንግዲህ ግማሽ ኩባያ ውሃ አሁን ከወፈረ በኋላ የጨመርኩት ውሃ አጠቃላይ 3 ኩባያ ከግማሽ ተጠቅመናል ማለት ነው። በ5 ማንኪያ ወተት ፓውደር እና በ5 ማንኪያ ካስተር ፓውደር እና 3 ኩባያ ከግማሽ ውሃ ተጠቅመናል። በቃ አሁን ጨረስን ማለት ነው። ቀጥታ ወደ ሳህኑ እንገለብጣለን። እንደዚህ አሁን ተክ ብሎልናል። አሁን በደንብ በስሎልናል። ቀጥታ ወደ ሳህኑ እንገለብጣለን። እዚህ ጋር እስከነ ብረት ድስቱ ነው እያረኩ ያለሁት። በተመቻችሁ ማድረግ ትችላላችሁ። በጭልፋ መጭለፍም ትችላላችሁ። እንዲሁም ደግሞ እኔ እዚህ ጋር ያው ካሜራው ትንሽ ስለሚያስቸግረኝ ነው የስልኬ ካሜራ እና እንዳለ እስከነ ብረት ድስቱ እያረኩ ነው ያለሁት እዚህ ጋር። እናንተ በጭልፋ መጭለፍ ትችላላችሁ። እና ሙሉ ዙሪያ ሳህን ላይ ያው እንግዲህ ዛሬ ሰዎች ጾመኛ ስለሆኑ እኔ ቀድሜ ስለምነሳ ቀድሜ ነው የምሰራላቸው ማለት ነው። ያው ከሰራው ስለቆየሁኝ ያው ቀለል ባለ መልኩ በርግጥ በጣም ቀላል ነው ካስተሩና አሰራሩ። እና ይሄንን ይመስላል ማለት ነው። የሚከብድ ነገር የለውም። ሰርተን እንግዲህ ጨርሰናል። ቀጥታ ወደ ፍሪጃችን ነው የምንከተው። ቤተሰብ እንግዲህ እዚህ ጋር ሰርቼ ጨርሻለሁኝ። ቀጥታ ወደ ማቀዝቀዣ ክፍል ፍሪጅ እንከተዋለን። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ፣ ሰላም ሆኑልኝ። አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።